ኢየሱስ ክርስቶስ ልጅነትና የኛ ልጅነት ልዩነቱና አንድነቱ ላይ ነው ይላል። የክርስቶስ ልጅነት የባህሪ ልጅነት ነው። የኛ ልጅነት የልደትና የውርስ ልጅነት ነው። ምንድነው የባህሪ ልጅነት ማለት? ኢየሱስ የእግዚአብሔር ልጅ ነው ስንለው ልክ በስጋ ውሰድና ልጅ ስንል አንድን ሕፃን ልጅ ከምን ተነስተን? በስጋ ልደት አባትየው በእድሜ ይቀድማል፣ አባትየው በእውቀት ይቀድማል። ልጁ ገና የመጣ ነው፣ የአባትየው ኬር ያስፈልገዋል። ከአባቱ ጋር የሚሰራ አይደለም፣ አባቱ ለሱ የሚሰራ ነው። ይህ በሰው ልማድ ማለት ስንወስድ እና ከዛ አንጻር አይደለም። ልጅነት ማለት በኢየሱስና በእግዚአብሔር መካከል ያለው ልጅነት የባህሪ አንድነት ማለት ነው። ልጅነት ኢዚኳልቱ ባህሪ። እኛ ራሱ ልጅነት ስለሆነ እኮ ከመለኮት ባህሪ በተስፋ ቃል እንድንካፈል ነው። ኢየሱስ ክርስቶስ ግን የባህሪ ልጁ ነው። ምን ማለት ነው? አምላካዊ ባህሪያት የምንላቸዋል። ለምሳሌ ኢየሱስ እንዲህ አለ፣ እኔና አብ አንድ ነን አላለም? እኔና አብ አንድ ነን የሚለውን የተለያየ እንግሊዝኛ ቀለል ያለ ቨርሽን ፈልጉና ነው። ምንድን ነው የሚለው? ኢኒሰንስስ በባህሪያቶቻችን አንድ ነን ነው። እኔና አብ አንድ ነን ማለት አንድ ሰሞኑን ጴንጤዎቹም እንደዛ ሲጽፉ ነበር፣ እኔና አብ አንድ ነኝ እያሉ ነው። እኔና አብ አንድ ነን የሚለው በዲቫይን ኢሰንስስ በአምላካዊ ባህሪያት ማለት ነው። አንዳንድ ቆንጆ እንግሊዝኛዎች እንደውም ያንን አብራርተው ነው የጻፉት። በዲቫይን ኢሰንስ እኔና አብ አንድ ነን። ምንድን ነው ዲቫይን ኢሰንስ? ወይንም አምላካዊ ባህሪያት፣ የመለኮት ባህሪያት ምንድን ናቸው? የመለኮት ባህሪያት ማለት አምላክ ብቻ ገንዘቡ የሆነለት፣ አምላክ ብቻ ገንዘቡ የሆነ፣ መላእክት የሌላቸው፣ የሰው ልጅ የሌለው፣ ፍጥረት የሚባል ነገር የሌለው፣ አምላክ ብቻ ያለው የአምላክ የራሱ የሆኑ መገለጫ ባህሪያቶቹ። መላእክትም የላቸውም፣ የሰው ልጅም የለውም እነሱ። ለምሳሌ ፈጣሪነት፣ መላእክት ይሄ ባህሪ የላቸውም፣ ሰውም የለውም። በሁሉ ቦታ መኖር መላእክትም ሰውም አይችሉም፣ እግዚአብሔር ግን አለ። ሁሉን ማወቅ፣ ሁሉን ማድረግ መቻል ወዘተ፣ እነዚህ የአምላክ ባህሪያት ይባላል። ስለዚህ በስጋ ያየነው ኢየሱስ የእግዚአብሔር ልጅ ነው ስንል ልክ አንድ ሕፃን ልጅ ከወላጆቹ የሚካፈለው የህይወት ስርዓት አለ፣ ህይወት አለ። አንድ ልጅ የሰው ልጅ ነው የተወለደው የምንለው ሰው ስለሆነ ነው። አባትም ሰው ነው፣ ልጅም ሰው። በኢየሱስና በአብ መካከልም የባህሪ አንድነት ነው ያለው። ኢየሱስ የባህሪ ልጁ ነው። ልጄ ሲለው ወይም አባቴ ሲል አንድ አይነት ባህሪያት አሉ። አባቴም ይሰራል እኔም እሰራለሁ ነው። ልክ አባቴም ይሰራል እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር እኩል ስላደረገ ሊወግሩት ፈለጉ ነው የሚለው። ልክ ነው፣ ራሱን ከእግዚአብሔር ጋር እኩል አደረገ። በምን? አባቱ ያለው ነገር ሁሉ እኔ አለኝ። አባቴ ለሙታን ህይወትን ይሰጣል፣ እኔም ለሙታን ህይወት ይሰጣል። አባቴም ይሰራል እኔም እሰራለሁ። ስለዚህ የኢየሱስ ክርስቶስና የእግዚአብሔር ልጅነትና አባትነት የማይታየው ባህሪው፣ የእግዚአብሔር የማይታየው ባህሪው በሚታይ ሁኔታ ተገለጠ። ስለዚህ የባህሪ ተመሳሳይነት፣ የባህሪ ልጅነት፣ የባህሪ ልጅ ነው ኢየሱስ። እኛ ግን የልደት ነው። የልደት ማለት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ። ስለዚህ በተስፋ ቃል ከመለኮት ባህሪ ተካፋይ እንድትሆኑ አለ ጴጥሮስ። እና እኛም እንኳን ማለት ነው በተስፋ ቃል ባህሪ። ስለዚህ እግዚአብሔር ቅዱስነቱን አካፈለን፣ ጽድቁን ቆጠረልን። አንዳንድ ነገሮቹን የኛ ሳይሆኑ ተቆጠሩልን። ለኢየሱስ ግን አይቆጠርለትም። የባህሪ ልጁ አንድ አይነት ናቸው። እኔና አብ አንድ ነን እንዳለ፣ እኛ ግን አንዳንድ ነገሮች እየተቆጠሩ። ከዛ ከሁሉ በላይ ልጅነትን ልጅ ያሰኘው የኛ ከውርስ አንጻር የእግዚአብሔር ወራሾች ነን ከክርስቶስ። ከዛ አንጻር ነው እና ኢየሱስ የባህሪ ልጁ ነው፣ እኛ የልደት ልጆቹ ነው። የልደት ልጅ ብቻ